የምንቆይበትን ጊዜ አምላካችን ባርኮና ቀድሶ እንዲሰጠን መልካም ፈቃዱ ይሁንልን። በጸሎት በዝማሬ እግዚአብሔርን ያገለገላችሁ ሁሉ እግዚአብሔርን ያመሰገናችሁ ሁሉ ጸሎታችሁ ምስጋናችሁን አምላካችን ይቀበልልን። መርሃ ግብራችንን ስንጀምር ባለፈው ያየናቸውን በተወሰነ አለፍ ብለን አስታውሰን ወደ ዛሬው እንቀጥላለን ማለት ነው። እንግዲህ ባለፈው መርሃ ግብራችን ስለ ቅዱስ ቁርባን ስንመለከት በብሉይ ኪዳን እስራኤል መና ከደመና እየወረደላቸው ለ40 ዘመን ተመግበው እንደነበር ያ ግን ከዘላለማዊ ሞት እንዳላዳናቸው ይህንም ጌታ ኢየሱስ ክርስቶስ በቅዱስ ወንጌል ጠቅሶ በምሳሌነት እንዳስተማረበት አበዊክሙሰ መና በልዑ በገዳም ወሞቱ የቀደሙ አባቶቻችሁ በምድረ በዳ መናን በልተው ነበር፣ ነገር ግን ከሞት አላዳናቸውም። ይህን የምንሰጣችሁ መና ግን እኔ የምንሰጣችሁ ህብስት እንጀራ ግን ከዘላለም ሞት የሚያድን የዘላለም ሕይወትን የሚሰጥ ይኸውም ስጋዬ እና ደሜ ነው ብሎ የተናገረውን በማንሳት ያ የብሉይ ኪዳኑ መና ለክርስቶስ ስጋና ደም ምሳሌ እንደሆነ እንዲሁም በብሉይ ኪዳን ለአማናዊው ቅዱስ ስጋና ክቡር ደም ምሳሌ የሆኑ ብዙዎችን ተመልክተናል። እስራኤላውያን ከግብጽ የበሉት ከግብጽ በልተውት ወደ ከነዓን የመጡት የፋሲካው በግ ወደ ከነዓን ከመምጣታቸው በፊት ከግብጽ ሲነሱ የበሉት የፋሲካው በግ የክርስቶስ የቅዱስ ስጋውና የክቡር ደሙ ምሳሌ እንደሆነ ተመልክተናል። ቅዱስ ቁርባን ለነማን እንደሚገባቸውም አይተናል። ቅዱስ ቁርባን በክርስቶስ ስም ለተጠሩ በ40 በ80 ቀን ጀምሮ ከ40 ከ80 ቀን ጀምሮ ለተጠመቁ ክርስቲያን ለሆኑ ሁሉ የሚገባ እንጂ በእድሜ ከፍ ላሉ ወይም ደግሞ በእድሜ ህፃናት ለሆኑ ብቻ የተፈቀደ እንዳልሆነ ለወጣቶችም የተፈቀደ እንደሆነ ምክንያቱም የነፍስ ምግብ እንደመሆኑ ነፍስ ያለው ሁሉ ካመነ ከተጠመቀ በኋላ በየጊዜው በንስሐ ህይወት እያለፈ ሊቀበለው እንደሚገባ ሰዎች ወጣት በመሆናቸው ምክንያት ትዳር ባለመመስረታቸው ምክንያት የተመደቡበት የሥራ ዘርፍ ባለመመቸቱ ምክንያት ለነርሱ ከቅዱስ ቁርባን ብዙዎችን በዚህና በመሳሰሉ ምክንያቶች እንደሚርቁ አይተናል። ሆኖም ግን እነዚህ ምክንያቶች ከቅዱስ ቁርባን የሚከለክሉና የሚያርቁ ምክንያቶች አይደሉም። ቤተክርስቲያናችን ይህንን በአጽንኦት ትቃወማለች ማለት ነው። በእንዲህ አይነት ምክንያቶች ከቅዱስ ቁርባን መራቅን ትቃወማለች። ከቅዱስ ቁርባን ማንም ሊርቅ አይገባም። ሁሉም ከሊቅ እስከ ደቂቅ ከሽማግሌ እስከ ሕፃን ድረስ ቅዱስ ቁርባንን ሊቀበል እንደሚገባ ተመልክተናል። ቤተክርስቲያን ይልቁንም በሥርዓተ ቅዳሴ መጽሐፏ ከመመናን ወገን ወደ ቤተክርስቲያን የገባ ሰው ቢኖር ጸሎተ ቅዳሴውን እስኪጨርስ ቤተክርስቲያን አትፈቅድም ማለት ነው። ምክንያቱም እስመ አማሰነ ሕገ እግዚአብሔር ቅዱስ ቁርባንን በሚገባ የማይቀበል የእግዚአብሔር ሕግ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚል ነውና የእግዚአብሔር ቃል ይህንን ቃል ስለሚያፈርስ
በራሱ ከሚመናን መለየት እንዳለበት ቁርባንን የማይቀበል ከሆነ ጸሎተ ቅዳሴን እስከ መጨረሻው ታግሶ የማያስቀድስ የማይሳተፍ ከሆነ ቅዱሳት መጻሕፍትንም የማይሰማ ከሆነ ከክርስትና የራቀ እንደሆነ ቤተክርስቲያን ታሳያለች ማለት ነው። ወላጆቻችን ከህፃንነታችን ጀምሮ በወተት በፍትፍት እንደሚያሳድጉን ሁሉ ስጋዊ ልህቀትን ስጋዊ እድገትን በስጋዊ ምግብ እንደምናገኘው ሁሉ በስጋዊ ምግብ መጠጥ እንደምናገኘው ሁሉ መንፈሳዊ እድገታችንም የፍጹም የሚሆነው በቅዱስ ቁርባኑ እንደሆነ በምሳሌነት ያየነው ነው። እንግዲህ ቅዱስ ቁርባንን ያለምንም ምክንያት ክርስቲያን የሆነ ሁሉ የዘላለም ሕይወት በመሆኑ ቅዱስ ቁርባን እየተቀበለ የዘላለም ሕይወትን መውረስ ይኖርበታል እንጂ አሳማኝ ባልሆኑ ምክንያቶች በቂ ባልሆኑ ምክንያቶች ራሱን ከቅዱስ ቁርባን የሚያርቅ ሁሉ በክርስቶስ ሕግ በክርስቶስ ቃል መሰረት ከተጠያቂነት እንደማይድን ልብ ማለት ያስፈልጋል ማለት ነው። እንግዲህ ለዛሬ ለመስዋዕት የሚሆነው ህብስትና ወይን አዘገጃጀቱ ምን ይመስላል የሚለውንና ቅዱስ ቁርባን ለነማን ይገባል ያየነው ነው። ለዛሬ ግን ለመስዋዕት የሚሆነው ህብስትና ወይን አዘገጃጀት ቅዱስ ቁርባንን ለመቀበል የምናደርገው ዝግጅት ምን እንደሚመስል እነርሱን ባለን ጊዜ በዝርዝር ተመልክተን ምስጢረ ቁርባንን እናጠቃልላለን ማለት ነው። ለመስዋዕት የሚሆነው ህብስትና ወይን አዘገጃጀት ምን ይመስላል ካልን ህብስቱ በወራቱ የደረሰ ዋግ ያልመታው እንክርዳድ የሌለበት የተለቀመ ንጹህ ስንዴ ሊሆን ይገባል። ይህ ነው ወደ መስዋዕትነት ወደ ክርስቶስ አማናዊ ስጋነት የሚለወጥና ከመለወጡ በፊት ለመስዋዕት የሚቀርበው ህብስት በወራቱ የደረሰ ዋጋ ያልመታው እንክርዳድ የሌለበት የተለቀመ ንጹህ ስንዴ ሊሆን ይገባዋል። መስዋዕቱ ዕለቱን የተዘጋጀ ሊሆን እንደሚገባ እንዲሁም ደግሞ ማደር የሌለበት ማደር ሳይኖርበት በዕለት ብቻ የተዘጋጀ ነቅ የሌለበት ያላረረ ያልጠቆረ መሆን እንዳለበት በፍትሐ ነገሥት ቤተክርስቲያናችን ታስተምራለች፣ ስርዓት ሰርታለች ማለት ነው። ሁለተኛ ወይኑ ከአትክልት መካከል ለመስዋዕትነት የተመረጠ ወይን ነውና ወይኑ ወደ ደመ መለኮትነት የሚለወጥ በመሆኑ አስቀድሞ ወይኑ ለመስዋዕትነት ሲቀርብ አይጥ ያልቆረጠመው ወፍ ያልመጠጠው መጀመሪያ የደረሰ ሊሆን ይገባል። መስዋዕቱ ከጠጅና ከአረቂ ወገን በማንኛውም ሊሰራ አይችልም። ንጹህ ጽሩይ ካልሆነ ለመስዋዕት አይገባም። ይህም በፍትሐ ነገሥት ስርዓት ተሰርተዋል ማለት ነው። ስለ ህብስቱ አቀራረብና ስለ ወይኑ አቀራረብ በንጽህና ሊቀርብ እንደሚገባው ምክንያቱም ንጹሐ ባህሪ የክርስቶስ ንጹሐ ባህሪ የሆነ የክርስቶስ ቅዱስ ሥጋና ክቡር ደም ወደ መሆን የሚለወጥ
በመሆኑ በጸሎተ ቅዳሴው በስርዓተ ቅዳሴው በቤተ ክርስቲያኒቱ ውስጥ በሚከናወነው በቅዳሴው መርሃ ግብር ጊዜ በሚከናወነው መንፈሳዊ አገልግሎት ወደ አማናዊ ስጋና ደም የሚለወጥ በመሆኑ አስቀድሞ ከመለወጡም በፊት የሚቀርበው ህብስትና የሚቀርበው ወይን ንጹህ የጠራ ሊሆን እንደሚገባ ቅዱስ ቤተክርስቲያን በቅዱሳት መጻሕፍቶቿ ታስተምራለች ማለት ነው። እንግዲህ ዲያቆኑ በቤተልሔም ህብስትና ወይንን ለመስዋዕት ካዘጋጀ በኋላ ንፍቁ ዲያቆን ህብስቱን በመሶበ ወርቅ በራሱ ላይ አድርጎ ወይኑን ደግሞ ሰራኢው ዲያቆን በጽዋ ይዞ ቃጭል እየመታ እያቃጨለ በፊቱ ንፍቁ ቄስ መስቀልና ማዕጠንት ይዞ እያጠነ በኋላ ሆነው ከቤተልሔም ወደ ቤተ መቅደስ ይገባሉ። ህብስቱና ወይኑ በቤተልሔም መዘጋጀቱና መምጣቱ የክርስቶስን በቤተልሔም መወለድ ያመለክታል። ክርስቶስ ወናሁ ተወልደ ለክሙ ዮም መድኅን ዘውቱ ክርስቶስ እነሆ ዛሬ በዳዊት ከተማ በዳዊት ባህሪ ከዳዊት ባህሪ ቡሩክ መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድል የባህሪ አምላክ እርሱም ክርስቶስ ተወልዶላችኋል ተብሎ የምስራች እንደተነገረን በመልአኩ አማካኝነት ክርስቶስ የተወለደው በቤተልሔም ዘይሁዳ ነው። በቤተልሔም ነው ክርስቶስ የተወለደ። ስለዚህ ህብስቱና ወይኑ በቤተልሔም መዘጋጀቱ እና ከቤተልሔም ተዘጋጅቶ ወደ ቤተክርስቲያን መምጣቱ ክርስቶስ በቤተልሔም መወለዱን ያስረዳናል ማለት ነው። በቤተልሔም ተወልደ ወበናዝሬት ተሐጽነ ሊቁ ቅዱስ ያሬድም በግልጽ ሲያስቀምጥ ከቅዱስ ወንጌል ኃይለ ቃልን ወስዶ በቤተልሔም ተወለደ ወደ ቤተክርስቲያን ህብስቱም የሚሰዋው ቀራንዮን በምትወክል በቤተክርስቲያን ስለሆነ ቤተ መቅደስ ክርስቶስ ለተሰዋበት ለቀራንዮ ምሳሌ ናት ማለት ነው። እንግዲህ ይህን ካየን የምንበላው ወይም ደግሞ የምንቀበለው ቅዱስ ሥጋና የምንጠጣው ክቡር ደም ነፍስ የተለየው መለኮት የተዋሃደው እንደሆነ ስንመለከተው ቆይተናል። ሆኖም ለአጽንኦት ያህል ዛሬም ቢሆን የምንበላው ሥጋና ደም ነፍስ የተለየው መለኮት የተዋሃደው መሆኑን ልብ በማለት ልናስተውለው ይገባል ማለት ነው። ጌታ ስለኛ መስዋዕት ሆኖ ነፍሱን ከሥጋው በስልጣኑ ሲለይ መለኮት ግን ከሥጋና ከነፍስ ጋር በተዋህዶ ነበር እንጂ አልተለየውም። ሌላው በቅዱስ ቁርባን የምናገኛቸው ጸጋዎች ምን ናቸው የሚሉትን እንመልከት። በቅዱስ ቁርባን የምናገኛቸው ጸጋዎች አንደኛ የዘላለም ሕይወትን እናገኛለን።
የዘላለም ሕይወትን እናገኛለን። በቅዱስ ዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ የዘላለም ሕይወትን እንደምናገኝበት ተጽፎ ስለምናገኝ ማለት ነው። ሁለተኛ የሕይወት ምግብ እናገኛለን። የሕይወት ምግብ የሚሆነንም ቅዱስ ሥጋው ክቡር ደሙ ነው። እኔ የሕይወት እንጀራ ነኝ ወደ እኔ የሚመጣ ከቶ አይራብም ብሎ ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 6 ቁጥር 35 እና ምዕራፍ 6 ቁጥር 55 ላይ እንደሚነግረን ማለት ነው። ሶስተኛ ከጌታችን ጋር ያለንን አንድነት እናረጋግጣለን። ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል እኔም በእርሱ እኖራለሁ ብሎ በዮሐንስ ወንጌል ምዕራፍ 6 ቁጥር 56 እንደሚነግረን ማለት ነው። አራተኛ ከክርስቲያን ወገኖቻችን ከቅዱሳን ጋር አንድ እንሆናለን። ከቅዱሳን ጋር ከመላእክት ጋር አንድ እንሆንበታለን። ከጻድቃን ከሰማዕታት ጋር አንድ እንሆንበታለን። በጥቅሉ ከቅዱሳን ጋር አንድ እንሆንበታለን። በኩር ክርስቶስ በሚመራው ማህበር ውስጥ እኛም አባል እንሆናለን ማለት ነው። ማህበረ በኩር ቤተክርስቲያን ማህበረ በኩር ትባላለች እና ከማህበሩ እኛም አንድነት ይኖረናል ማለት ነው። ማህበሩ የክርስቶስ ቤተሰብ ነው። ከክርስቶስ ቤተሰብነት አንድነት እናገኝበታለን። ከክርስቲያን ወገኖቻችን ከቅዱሳን ጋር አንድ መሆናችንን እንዴት እንረዳዋለን ስንል ህብስቱ እንግዲህ ከቆላም ከደጋም የበቀለ ስንዴ ከወይና ደጋም ሊሆን ይችላል የበቀለ ስንዴ ተሰብስቦ ነው አንድ ህብስት የሚሆነውና ህብስቱ አንድ እንደሆነ እንዲሁም እኛ ብዙዎች ስንሆን ለየራሳችን ነፍስ ስጋ ደም ያለን አካላት ስንሆን በዚህ ብዙዎች ስንሆን በክርስቶስ ደግሞ ቅዱስ ሥጋውን ክቡር ደሙን ተቀብለን በክርስቶስ ማህበር ውስጥ አንድ አካል እንሆናለን ማለት ነው። የክርስቶስ አካል ማህበር ቤተሰብ እንሆናለን ማለት ነው። ሁላችንም ከአንድ ህብስት እንቀበላለንና የክርስቶስ አካል እንሆናለን። ሁላችንም የክርስቶስ አካል ነው የምንሆነው። ትርፍ አካል የሚሆን የለም። ማንም ክርስቲያን የክርስቶስ አካል ነው የሚሆነው። ክርስቶስ አካል ነው የምንሆነው። የክርስቶስ አካል ደግሞ ከክብር ሁሉ በላይ ነው። ስለዚህ ቅዱስ ሥጋው ክቡር ደሙ ከክብር ሁሉ በላይ የሆነውን ከክርስቶስ ጋር የምናገኘውን ተሳትፎ አንድነት ተዋሂዶ የጸጋ ተዋሂዶ የሚያድለን ነው ማለት ነው። ህብስቱ አንድ እንደሆነ እንዲሁም እኛ ብዙዎች ስንሆን አንድ አካል ነን ሁላችንም ከአንድ ህብስት እንቀበላለንና ብሎ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 17 ላይ እንደሚነግረን ማለት ነው። ሌላው ቅዱስ ቁርባንን ለመቀበል የምናደርጋቸው ዝግጅቶች ምንድን ናቸው የሚሉትን እንመልከት። ቅዱስ ቁርባንን ለመቀበል የምናደርጋቸው ዝግጅቶች አሉ። እንግዲህ የቀደሙ አባቶቻችንን እስራኤልን ስንመለከት ከባርነት ምድር ስላወጣቸው በግ ያው እናስታውሳለን። ያ በግ አንድ አመት የሞላውና ቀንዱ ያልከረከረ ጠጉር ያላረረ ምንም ነውር የሌለበት ንጹህ እንዲሆን ኦሪት ታዝዛ ነበር። በኦሪት ሕግ ታዝዟል ማለት ነው። ያ በግ እንዲሁ እስካሁን እንደበሉት በግ ያለ ስርዓት የሚቀርብ በግም አልነበረም። እንግዲህ በግ በልዩ ልዩ ጊዜያት በበዓላት ለምግብነት የሚውል ከእንስሳት መካከል ለሰው ልጆች የተሰጠ እንስሳ ነው። ሌሎቹን በጎች የሰው ልጆች ሲመገቡ እያረዱ ሲመገቧቸው የተሰራላቸው ስርዓት የለም። ያንን የፋሲካውን በግ ሲበሉ ግን እስራኤል ራሱን የቻለ ስርዓት ተሰርቶላቸዋል። ያንንም በስፋት ያው አይተነዋል።
በጉ ራሱ መሆን ያለበትን አንዱ ያልከረከረ ጸጉር ያላረረ ቁመቱ እንዲሁ በአንድ አመት ውስጥ የአንድ አመት በግ ነው የሚለው የአንድ አመት በግ ቁመቱን በአንድ አመት የሚኖረው እድገት ያለውን አካላዊ እድገት የያዘ የአንድ አመት በግ እንደሆነ መሆን እንዳለበት ሲመገቡት ሳይቀር ኩፌታችሁን ደፍታችሁ ወገባችሁን ታጥቃችሁ ጫማችሁን አዝባችሁ እየተቻኮላችሁ ስትመገቡትም ደግሞ ከመራራ ቅጠል ጋር ተመገቡት እየተባለ ብዙ ስርዓት ተሰርቶላቸዋል። ጥሬውን አትመገቡ፣ በውሃ የተቀቀለውን የበሰለውን አትመገቡ፣ በእሳት የተጠበሰውን ተመገቡ እየተባሉ እንዲሁም አይትረፍ፣ አይደር፣ እለቱን ይለቅ ይህንና የመሳሰለ ሰፊ ስርዓት የተሰራለት በግ ነው ያ በግ። ለምንድነው ያ ስርዓት የተሰራለት ያለን እንደሆነ ያ በግ በጊዜው በብሉይ ኪዳን ለእስራኤል በግብፃውያን ከሚመጣባቸው መቅሰፍት ለእስራኤል የሚያድን ሆኖ የተሰጠ ስለነበረ ነው። ግብፃውያን የበኩር ልጆቻቸውን ባጡበት መቅሰፍት እስራኤላውያን ግን በዚያ በግ አማካኝነት ነፃ መሆን ችለዋል። በመቅሰፍቱ እስራኤላውያን አልተመቱ፣ መቅሰፍቱ እስራኤላውያንን አላገኛቸውም። ስለዚህ ለእስራኤላውያን ለመዳናቸው አስፈላጊ በግ ስለነበር ያ ስርዓት ተሰርቶለታል ማለት ነው። ያለዚህ በግ እስራኤላውያን ሞተ በኩርን ሊከላከሉት ሞተ በኩርን ሊመልሱት አይችሉም ነበር። ስለዚህም ግብፃውያን አስቀድመው በእስራኤላውያን ላይ ወንድ በተወለደ ጊዜ እንዲገደል አዋጅ አውጥተው ነበር። በዚያ ምክንያት ነው እንግዲህ ሞተ በኩር ታዝዞ የግብፃውያንም የበኩር ልጆቻቸው እንዲሞቱ የተደረገው ማለት ነው። እግዚአብሔር ያው እነርሱ ባደረጉት ክፉ ስራ መልሶ እግዚአብሔር ግብፃውያንን ደግሞ የቀጣበት መንገድ ነው። ስለዚህ ግብፃውያን ያወጡባቸውን የሞት አዋጅ ወደ ግብፃውያን ሊመልሱት የሚችሉ በፋሲካው በግ አማካኝነት ስለነበር የፋሲካው በግ ልዩ የሆነ ስርዓት ተሰርቶለታል ማለት ነው። ከመገዛቱ ጀምሮ ታስሮ መሰንበቱ ኋላም ደግሞ ታርዶ ለምግብነት በሚውል ጊዜ ልዩ የሆነ ስርዓት ተሰርቶለታል። እንግዲህ ያ ሁሉ ሊሆን የሚችለው በዚህ በፋሲካው በግ ነው። ለዚያ በግ እንደሌሎቹ በጎች ሳይሆን የተለየ ስርዓት እንደተሰራለት እንመለከታለን። በኦሪት ዘጸአት ምዕራፍ 12 ቁጥር 3 እስከ 11 ስናነብ የምናገኘው ነው። ያ ምሳሌ እንደሆነ ተመልክተናል። ዛሬ ደግሞ በሐዲስ ኪዳን አማናዊውን ቅዱስ መስዋዕት ስናነሳ ዛሬ ከዘላለም ሞት አድኖ ከገሃነማዊ ህይወት ለሚያወጣው ቅዱስ መስዋዕት ጥላ ሆኖ የተሰጠ ያ የፋሲካው በግ ነበር። ያ እስራኤል በምድረ ግብጽ የሰውት በግ እንዲህ አይነት ስርዓት ከተሰራለት በሐዲስ ኪዳንም የምንቀበለው የሰው ልጆች ሁሉ ኃጢያት የሚያስወግደው አማናዊው በግ ክርስቶስ ነውና የክርስቶስን ቅዱስ ሥጋ ክቡር ደም ስንቀበል የምናደርገው ዝግጅት አለ ነው። ልክ እንደ ፋሲካው በግ ለሐዲስ ኪዳኑም በግ ስርዓት ተሰርቶልናል።
ከሞተ ስጋ ካልሆነ በቀር ከሞተ ነፍስ ማዳን የማይቻለውን በግ ኦሪት ስርዓት ካወጣችለት ቅድስት ወንጌልም ለዚህኛው አማናዊ ለሆነው መስዋዕት ስርዓት ብታወጣ ስርዓት ብትደነግግ የሚደንቅ አይሆንም። ምክንያቱም ያና ይህ እጅግ የተራራቁ ስለሆኑ ማለት ነው። የብሉይ ኪዳኑ በግና የሐዲስ ኪዳኑ በግ በጣም የተለያዩ ናቸው። የብሉይ ኪዳኑን በግ የፈጠረው የሐዲስ ኪዳኑ በግ ስለሆነ ማለት ነው። የሐዲስ ኪዳኑ በግ ክርስቶስ ስለሆነ የብሉይ ኪዳኑ በግ ምሳሌያዊ ነው። የሐዲስ ኪዳኑ በግ አማናዊ ነው። የብሉይ ኪዳኑ በግ ከሞተ ስጋ ያድናል እንጂ ከሞተ ነፍስ አያድንም። የሐዲስ ኪዳኑ በግ ግን ከሞተ ስጋ ከሞተ ነፍስ የሚያድን ነው። የብሉይ ኪዳኑ በግ ጊዜያዊ ህይወትን ይሰጣል እንጂ ዘላለማዊ ህይወትን አይሰጥም። የሐዲስ ኪዳኑ በግ ግን ዘላለማዊ ህይወትን የሚሰጥ ነው። ስለዚህ ለብሉይ ኪዳኑ በግ ስርዓት ከተሰራለት ለሐዲስ ኪዳኑ በግ አብልጦ ስርዓት ሊሰራለት ስለሚገባ ቤተክርስቲያን ቅዱስ ቁርባንን ከመቀበላችን በፊትና በምንቀበል ጊዜ ከተቀበልንም በኋላ ማድረግ ያለብንን ስርዓት ታዝዛለች ማለት ነው። የሐዲስ ኪዳኑ ስርዓት የተሰራው በብሉይ ኪዳኑ ስርዓት አንፃር በመሆኑ በብሉይ ኪዳን ወገባችሁን ታጥቃችሁ ልብሳችሁን ለብሳችሁ በትራችሁን ይዛችሁ የሚለውን ስርዓት ስናስታውስ እንግዲህ ለግብዣ የተጠራ ሰው ወገቡን ታጥቆ በትሩን ይዞ መቀመጥ እንዴት ሊሆን ይችላል? ይህ የተለመደ ስርዓት አይደለም። እንዲህ አይነት ስርዓትም የለም በየትኛውም ግብዣ ማለት ነው። ሙሴና አሮንን ብናነሳ በእግዚአብሔር ፊት በበሉ በጠጡ ጊዜ እንዲህ አላደረጉም። ከዚያም በፊት የነበሩ ሰዎች ቅዱሳን እንዲህ አይነት ስርዓት አልተገበሩም። ያ የፋሲካው በግ ግን ለሐዲስ ኪዳኑ በግ ምሳሌነት የተሰራ በመሆኑ በተለየ ስርዓት ተሰርቶለታል ማለት ነው። ምን ተብሎ ወገባችሁን ታጥቃችሁ ልብሳችሁን ለብሳችሁ በትራችሁን ይዛችሁ እየተፋጠናችሁ ተመገቡ ተብሎ ስርዓት ተሰርቶለታል። ስለ ሐዲስ ኪዳኑ በግ ምክንያት እና ምሳሌ በመሆኑ ነው። እንግዲህ የልቡናችንን በሐዲስ ኪዳን ምክንያቱ ምንድነው ስንል የልቡናችንን ወገብ በንጽህና ዝናር ታጥቀን በትረ ሃይማኖታችንን ይዘን ጨብጠን ልናገለግለው ስለሚገባን መስዋዕት እንጂ ስለሌላ የተጻፈ እንዳልሆነ እንረዳበታለን ለማለት ነው። እንግዲህ ቅዱስ ቁርባንን ለመቀበል ልናደርጋቸው የሚገቡ በሥርዓተ ቤተክርስቲያን የተደነገጉ ህገጋትን በጥቂቱ ስንመለከት ልብስን ማንጻት አፍአዊውን ልብስ ሳይቀር ማንጻት እንዳለብን ወይም ደግሞ መለወጥ እንዳለብን ቤተክርስቲያን ታስተምራለች ማለት ነው። ያው ከመቀበላችን በፊት ሰውነትን ንጹህ ማድረግ፣ ንስሐ መግባት፣ መጾም፣ ልብስን ማንጻት ወይም መለወጥ፣ ሰውነትን ንጹህ ማድረግ፣ ንስሐ መግባት፣ መጾም የመሳሰሉት ስርዓት ከቅዱስ ቁርባን በፊት ልናከናውናቸው ተሰርተውልናል ማለት ነው። እኒን በዝርዝር ስናይ እንግዲህ በፍትሐ ነገሥት አንድ ሰው ሁለት ልብስ እንዲኖረው ታዝዟል። ይሄውም አንደኛው በየትኛውም ጊዜ ለሚሰራው ለስራው የተፈቀደ ሲሆን ሌላኛው ደግሞ ለቅዱስ ቁርባን የተፈቀደ ነው። በቅዱስ ቁርባን የሚገኘውን ጸጋ የሚገልጥ ይሆን ዘንድ ለቅዱስ ቁርባን የታዘዘው ልብስ ነጭ እንዲሆን ታዝዟል።
ነጭ ልብስ ደስን እንደሚያሰኝ በቅዱስ ቁርባንም ለነፍስ የሚሆነውን ደስታ የምናገኝ ስለሆነ ቅዱስ ቁርባንን በምንቀበል ጊዜ ነጭ ልብስ እንድንለብስ ታዘዘናል ማለት ነው። ለቅዱስ ቁርባኑ ማዕድ አገልግሎት በሚሳተፉበት ጊዜ ካህናትም ሊለብሱት ስለሚገባ ልብስ ሲናገር የቤተ ክርስቲያናችን ሥርዓት ወይኩኑ አልባሰ ቅዳሴ ጽዕድዋነ የቅዳሴ ልብሶች ነጫጭ ሊሆኑ ይገባል ይለናል። የቅዳሴ ልብሶች ነጫጭ ሊሆኑ ይገባል። ከመላእክት ሥርዓት የተወሰደ አለባበስ መሆኑን እናስተውልበታለን። መላእክት የትንሣኤ እንዲሁም የእርገት የታዩት ነጭ ልብስ ለብሰው ስለሆነ ማለት ነው። ስለዚህ የቅዱስ ቁርባኑን ማዕድ የሚያገለግሉ ልዑካን ካህናት፣ መምህራን፣ ዲያቆናት በሥርዓተ መላእክት ሲያገለግሉ አርአያ መላእክትን እንዲይዙ ተደርጓል ማለት ነው። በማቴዎስ ወንጌል ምዕራፍ 28 ቁጥር 3 ላይ መጽሐፍ ቅዱስ መልአኩ በትንሣኤ ክርስቶስ የተገለጸው መልአክ ነጭ ልብስ ለብሶ እንደተገለጸ ይነግረናል። መልአኩ ነጭ ልብስ ለብሶ መገለጹ በመቃብሩ መታየቱ በክርስቶስ መቃብር ውስጥ መገኘቱ ወርሃ ትፍስሕት ወርሃ ተድላ የደስታ የሐሴት የሰላም ወቅት መሆኑን የክርስቶስ ትንሣኤ ለሰው ልጆች ሁሉ ብርሃን መሆኑን ለሰው ልጆች ሁሉ ሕይወት መሆኑን ደስታ መሆኑን ለማብሰር ለመግለጽ መላእክት ነጫጭ ልብስ ለብሰው በትንሣኤ ተገልጸዋል ታይተዋል ማለት ነው። በማቴዎስ ወንጌል ምዕራፍ 28 ቁጥር 3 ላይ የምናገኘው ነው። ስለዚህ ለብቻው ለቅዱስ ቁርባን ልብስ ማዘጋጀታችንም ክርስቶስ ራቆቱን የሆነበት ምክንያት ስላለው ለዚያ ምክንያት ምስጢር እንዲሆነን ለቅዱስ ቁርባን ነጭ ልብስ እናዘጋጃለን። እኛ ከራቆታችን እንድንለብስ ክርስቶስ ራቆቱን ሆኖ በመስቀል ላይ በቀራንዮ አደባባይ ተሰቅሏል። እኛ እርቃናችን ስለነበርን በብሉይ ኪዳን ከምን ያል እንደሆን የብርሃን ልብሳችን ተገፎብን ነበር፣ ልጅነታችንን አጥተን ነበር፣ ከጸጋ ጋር ተራቁተን ነበር። እንግዲህ በዕፀ በለስ ምክንያት የተገፈፈው ልብሳችን በዕፀ መስቀል ይመለስልን ዘንድ ወደ መስቀል ሲወጣ ጀምሮ አይሁድ የክርስቶስን ልብሱን ገፈውታል። ወሰለብዎ አልባሲሁ ነው የሚለው ወአልበስዎ ከለሜዳ ዘለይ መጀመሪያ ለብሶት የነበረውን ልብሱን አይሁድ ገፈው ቀይ ከለሜዳን ቀይ ግምጃን አለበሱት ተብሎ እንደተጻፈ ቅዱስ ወንጌል እንደሚነግረን ማለት ነው። ስለዚህ ከዚያ ጀምሮ የክርስቶስን ልብስ ለውጠውበታል። ሲሰቅሉት ደግሞ በቀራንዮ ሲሰቅሉት እርቃኑን አድርገው ነው የሰቀሉት። ለዚህም ነው ፀሐይ የጌታዬን እርቃን አላሳይም ብላ ጨለመች ብላ ቤተክርስቲያን የምታስተምረው ማለት ነው። እርቃኑን ስለተሰቀለ ነው። ስለዚህ ክርስቶስ እርቃኑን የተሰቀለ እኛ ከራቁትነታችን እንድንለብስ የብርሃን ልብስን ሊያጎናጽፈን ጸጋውን ሊመልስልን እንደሆነ እናስተውላለን።
እንግዲህ እስከ መስቀሉ ቀን ድረስ ከደዌያችን የፈወሰን ሰብአ ሰገል በገበሩለት ቀሚስና መጎናጸፊያ እንደሆነ እናውቃለን። ክርስቶስ በዚህ ዓለም በነበረበት ዘመን እንደኛ በየጊዜው ልብስ የሚቀያየር አልነበረም። ምክንያቱም አንድ ጊዜ በህፃንነቱ የጥበብ ሰዎች የገበሩለት ልብስ ብቻ ናት የነበረችው። ያቺ ልብስ በመዓዛ መለኮት እጅግ የተዋበች ስለነበረች የመለኮት ልብስ ስለነበረች ሲያድግ አብራው በጥበብ የምታድግ ልብስ እንደነበረች አባቶቻችን ሊቃውንት ያስተምራሉ። ሲያድግ አብራው የምታድግ ልብስ ነበረች እንጂ በየጊዜው ልብስ እያለቀበት እየገዛ የሚለብስ ወይም ደግሞ እየሰራ የሚለብስ አልነበረም። እስከ መስቀል ድረስ ከህፃንነት እስከ መስቀል ድረስ ለ33 ዓመት ከ3 ወር የለበሰው ልብስ አንድ ልብስ ነበር ማለት ነው። ይኸውም በተወለደ ጊዜ ሰብአ ሰገል የጥበብ ሰዎች ከዓለም ሁሉ ተውጣጥተው የተገኙ ሰዎች ነገስታት የገበሩለት ልብስ ነው። እንግዲህ ሰብአ ሰገል ወርቅን፣ ዕጣንን፣ ከርቤን እንደገበሩለት ተጽፏል። በዚያን ጊዜ ክርስቶስ የሚለብሰውንም ልብስ ገብረውለታል ማለት ነው። በስጦታ አበርክተዋል። የክርስቶስ ልብስ ያ ነበር ነው። ከመስቀል በኋላ ግን በልብሱ ሳይሆን በስጋውና በደሙ አድኖናል። እንግዲህ ብዙ ድውያን በክርስቶስ ልብስ እንደተፈወሱ መጽሐፍ ቅዱስ ይነግረናል። ለ12 ዓመት ደም ሲፈሳት የነበረች ሴት የክርስቶስን የልብሱን ጫፍ ነክታ እንደተፈወሰች እናነባለን። ያ የሆነው ሰብአ ሰገል በገበሩለት ልብስ በዚያች ልብስ ነው። እንግዲህ ክርስቶስ በልዩ ልዩ መንገድ ህሙማነ ስጋን ይፈውስ ነበር በተአምራት ከሚፈውስበትም አንዱ በዘፈረ ልብስ በልብሱ ጫፍ ብዙ ህመምተኞችን ይፈውስ ነበር። እናም ክርስቶስ ድውያንን ሲፈውስባት የነበረች ልብስ አንዲት ልብስ ናት የነበረችው ለማለት ነው። ከመስቀል በኋላ እኛ የተፈወስነው በአፍአዊው ልብስ ሳይሆን በውጫዊው ልብስ ሳይሆን በቅዱስ ሥጋውና በክቡር ደሙ ነው። ልብሳችንን ለውጠን መምጣታችንም በሞተ ወልደ እግዚአብሔር ካሳ ስለተከፈለልን ልጅነታችን የተመለሰልን መሆኑን ያስረዳል ማለት ነው። በቅዱስ ቁርባን ጊዜ ልብሳችንን ለውጠን የሥራ ልብሳችንን ለውጠን ቀይረን ንጹህ ልብስ ለብሰን ነጭ ልብስ ለብሰን እንድንቀበል የታዘዝነው በሞተ ወልደ እግዚአብሔር ካሳ ስለተከፈለልን ልጅነታችን የተመለሰልን መሆኑን ያስረዳል አለባበሳችን ማለት ነው። ልብስ የልጅነት ምሳሌ እንደሆነ መጽሐፍ ቅዱስ ስለሚነግረን የዘወትሩን ልብስ ስናወልቀው የክቱን ስንለብሰው ለብዙ ዘመናት የለበስነው የባርነት ልብሳችን ወድቆ የልጅነት ልብሳችን እንደተመለሰልን የሚያስረዳ ምስጢራዊ አለባበስ ነው። በዚያውም ላይ የክቱን ስንለብሰው ልንለብሰው የምንሳሳለት ሰውነታችንን አንጽተን የምንጠብቀው በእግዚአብሔር መዝገብ የተቀመጠልን ሰማያዊ ልብሰ ክብር ያለን መሆኑንም የሚያመላክት ምስጢር አለው። ታላቁ ነብይ ልዑለ ቃል ኢሳይያስ አልበስከኒ ልብሰ ሕይወት ወልብሰ መድኃኒት ወከደንከኒ ክዳነ ሐሴት የሕይወትን የድህነትን ልብስ አልብሰኛል የጽድቅንም መጎናጸፊያ ደርበህልኛል በማለት በትንቢታዊ ቃሉ ስለ ሐዲስ ኪዳኑ አለባበሳችን ምስጢር ተናግሯል። በትንቢተ ኢሳይያስ ምዕራፍ 61 ቁጥር 10 ላይ ማለት ነው።
እንግዲህ ነብዩ ኢሳይያስ ለቅዱስ ቁርባን መልካም ነገርን በዚህ ቃል ተናግሯል። ስለ ቅዱስ ቁርባን ስለ ልጅነታችን ተናግሯል። የሚታየውንና የሚያልቀውን ልብስ ክርስቶስ ለአይሁድ ሰጥቶ ለኛ ግን የማያልቀውንና በአይነ ስጋ የማይታየውን ለዘላለም ከብረንበት የምንኖረውን ደምቀንበት ተውበንበት የምንኖረውን የልጅነትን ክብር አልብሶናል ማለት ነው። መድኃኒታችን ኢየሱስ ክርስቶስ በስሙ ለተጠራን በእርሱ ለምናምን የልጅነት ክብርን አድሎናል። የሰጠን የልጅነት ክብር ልብስ ተብሎ ይገለጻል ማለት ነው። ስለዚህ ልብሳችንን በመለወጣችን ከባርነት ወደ ልጅነት ከባዶነት ወደ ሙሉነት ከድህነት ወይም ከድህነት ወደ ባለ ጸግነት ወደ ባለ ሀብትነት መሸጋገራችንን እና አንጽተን በመልበሳችን ደግሞ በንስሐ ያጠራነውን ሰውነታችንን በቅዱስ ቁርባን ፈጽመን ከኃጢአት ንጹህ መሆናችንን እንዲሁም ከቅዱስ ቁርባንም በላይ ሊያነጻን የሚቻለው አንዳች የሚያነጻ ነገር እንደሌለ ማመናችንን የሚያስረዳ ነው ማለት ነው። ወንጌላዊው ቅዱስ ዮሐንስ ወደሙ ለኢየሱስ ክርስቶስ ያነጻሃነ እምኩሉ ኃጣውኤነ የጌታችን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል በማለት ያስተማረንም ለዚህ ነው። አንደኛ የዮሐንስ መልእክት ምዕራፍ 1 ቁጥር 7 ላይ ማለት ነው። እንግዲህ ከዚህ ሁሉ ጋራ ልንረሳው የማይገባ ቁም ነገር ደግሞ በስጋውና በደሙ ምክንያት አሮጌውን አውልቀን አዲሱን ስንለብስ በምንቀበለው ቅዱስ ስጋና ክቡር ደም በአዲስ ሕይወት የምንመላለስ እንዲሆን ሰውነታችንን ልናበረታ ይገባናል ማለት ነው። አሮጌውን አውልቀን አዲሱን ስንለብስ በምንቀበለው ስጋና ደም በአዲስ ሕይወት የምንመላለስ እንዲሆን ሰውነታችንን ልንገስጸው ወይም ደግሞ ልናጸናው ልናበረታው ይገባል። ሁልጊዜም በአዲስ ሕይወት መመላለስ እንዳለብን የሚያሳይ ነው። በተጨማሪ ያለው መልእክት ለማለት ነው። አዲስ መልበሳችን የዘወትሩን ልብሳችንን በክት ልብሳችን ስንለውጠው በልባችን ለነፍሳችን ነፍሴ ሆይ ኃጢአትን እርሺ፣ ኃጢአትን ተይ፣ ኃጢአትን አታዘውትሪ፣ ከዚህ አሮጌ ዓለም በወጣሽ ጊዜ በሰማይ ስፍራን ታገኝ ዘንድ ኃጢአትን አትስሪ የሚል መልእክትን ልናስተላልፍላት ይገባል ማለት ነው። ስለዚህ ቅዱስ ቁርባንን በምንቀበል ጊዜ ነጭ ልብስ መልበስ እንዳለብን፣ አሮጌን ልብስ በአዲስ ልብስ ወይም ደግሞ በንጹህ ልብስ መለወጥ እንዳለብን ስለ ቅዱስ ቁርባኑ ክብር እና በቅዱስ ቁርባኑ ስለምናገኘው ደስታ ስለምናገኘው ለዘላለም በአዲስነት ጸንቶ ለሚኖረው ህይወታችን ማሳያ ይሆን ዘንድ ቤተክርስቲያናችን ንጹህ ልብስ ነጭ ልብስ እንድንለብስ ስርዓት ሰርታለች ማለት ነው። ሌላው ቅዱስ ቁርባንን ስንቀበል ሰውነታችን ንጹህ ሊሆን ይገባል። ሰውነትን ንጹህ ማድረግ ይገባል። ሰውነትን ማንጻት እንደሚገባም እንግዲህ በፍትህ መንፈሳዊ ፍትሐ ነገሥት ፍትህ መንፈሳዊ አንቀጽ 13 ላይ በአንቀጸ ቁርባን ማለት ነው። አንቀጸ ቁርባን ፍትህ መንፈሳዊ አንቀጽ 13 ላይ ያለ ምስጢር ስለሆነ በፍትሐ ነገሥት ሰውነትን ማንጻት እንዲገባ በአንቀጸ ቁርባን ላይ ቤተክርስቲያናችን ስርዓት ሰርታለች። አንቀጽ 13 የተወሰነ ስርዓት አለ ማለት ነው። ይኸውም የስጋችን ጽሬት ወይም ደግሞ የስጋችን ጥራት
የስጋችን ንጹህነት ለነፍሳችን ጽሬት ለነፍሳችን ጥራትና ለነፍሳችን ንጹህነት ምልክት ስለሆነ እንጂ የስጋ ውበት ነፍሳችንን የሚያስውብ ስለሆነ ግን አይደለም። ቅዱሳን ሲበቁ የነፍሳቸው ጥራት ለስጋቸው ይተርፋል። የስጋቸው ጥራት ደግሞ ለልብሳቸው፣ ለመቋሚያቸው፣ ለጭራቸው እየተረፈ በልብሳቸው፣ በጭራቸው፣ በመቋሚያቸው ሳይቀር ድውያንን እንደሚፈውሱ መጻሕፍት ይነግሩናል። ስለዚህ የነፍስ ጽሬት ለስጋ ጽሬት ይተርፋል እንጂ የስጋ ጽሬት ለነፍስ ጽሬት የሚተርፍ ሆኖ ግን አይደለም ነው። ታዲያ ሰውነታችን ንጹህ ስናደርግ ሰውነት ስንል ነፍሳችንንም ስጋችንንም የሚወክል ቃል ነው። ሆኖም ስጋችንንም ንጹህ ማድረግ አለብን። ስጋችንን ንጹህ ስናደርግ ለነፍሳችን ንጹህነት ምልክት መሆኑን የምናውቅበት እና የሚያስረዳን ስለሆነ ነው። የብሉይ ኪዳኑን ቤተ መቅደስ የሚያገለግሉ ካህናት ኦሪት በንጹህ ውሃ ታጥበው እንዲገቡ ሥርዓት ተሰርቶላቸዋል፣ ታዝዘዋል። እግዚአብሔርም ሙሴን እንዳዘዘው የመታጠቢያውን ሰን በመገናኛው ድንኳንና በመሰዊያው መካከል አኖረ። ለመታጠቢያም ውሃን ጨመረበት። በእርሱም ሙሴ እና አሮን ልጆቹም እጆቻቸውንና እግሮቻቸውን ታጠቡ ተብሎ ተጽፏል። ኦሪት ዘጸአት ምዕራፍ 40 ቁጥር 30 ላይ ማለት ነው። እንግዲህ በብሉይ ኪዳን የነበሩ የኦሪት ካህናት የብሉይ ኪዳኑን መስዋዕት ለመሰዋት የብሉይ ኪዳኑን የመስዋዕት አገልግሎት ለመፈጸም ወደ ቤተ መቅደስ ሲገቡ ምን ያደርጉ ነበር? እጆቻቸውንና እግሮቻቸውን በንጹህ ውሃ ይታጠቡ ነበር ነው። እንግዲህ ሙሴ አሮንና የአሮን ልጆች መታጠባቸውን እናገኛለን፣ ተጽፎ እናገኛለን። ሙሴ የምእመናን ምሳሌ ነው። ሙሴ በትውልዱና በነገዱ ከካህናት ወገን ነው፣ ከሌዊ ወገን ነው። ሙሴ የሌዊ ወገን ነው። የእንበረም ልጅ ነው። እንበረም ከቀዓት ይወለዳል። ቀዓት ከሌዊ ይወለዳል። ሌዊ ቀዓትን፣ ቀዓት እንበረምን፣ እንበረም ሙሴን ይወልዳል ተብሎ የሙሴ ትውልድ ሐረግ እንደተጻፈልን የሙሴ ነገዱ ትውልዱ ከካህናት ወገን ከሌዊ ወገን የተወለደ ነው። ሆኖም ግን በክህነት ሥርዓት ገብቶ እንዲያገለግል አልታዘዘም። ኦሪት ዘኍልቍ ምዕራፍ 16 ቁጥር 46 ላይ እንደምናነበው ማለት ነው። አሮንና ልጆቹ የካህናት ምሳሌዎች ናቸው። እነርሱም በክህነት አገልግሎት የተመረጡ ስለሆኑ ማለት ነው። ለክህነት አገልግሎት የተመረጡ ስለሆኑ የካህናት ምሳሌዎች ናቸው። ለሐዲስ ኪዳን አገልጋዮች ምሳሌዎች ናቸው። ኦሪት ዘኍልቍ ምዕራፍ 18 ቁጥር 7 ላይ ካህናት መሆናቸውን እናገኛለን። ይኸውም ሕጉ በካህናትም በሕዝባውያንም ላይ የተሰራ ሥርዓት መሆኑን እንረዳበታለን። እንግዲህ ሙሴም ታጠበ፣ አሮንና የአሮን ልጆችም ታጠቡ። በሐዲስ ኪዳንም ቅዱስ ቁርባንን ከመቀበላችን በፊት ቅዱስ ቁርባንን የሚቀበል አካል ሁሉ ካህንም ምእመንም ቢሆን ካህናትም ምእመናንም ቢሆኑ ይህንን መፈጸም እንዳለባቸው የሚያሳይ ምስጢር ነበረው ነው የብሉይ ኪዳኑ ሥርዓት፣ የመታጠብ ሥርዓት። እንግዲህ በብሉይ ኪዳን ካህናቱ እጅና እግራቸውን ብቻ እንዲታጠቡ ሥርዓት ተሰርቶላቸዋል። ፍጹም መንጻትን የሚያሰጥ መስዋዕት እንዳልነበራቸው ያስረዳል።
ፍጹም መንጻትን ፍጹም ድህነትን የሚያሰጥ መስዋዕት አለመኖራቸውን ያስረዳል ማለት ነው። እንግዲህ እጅና እግር የህዋሳት ከፊለ አካል እንጂ ሙሉ አካል ሊሆን ስለማይችል ማለት ነው። የሐዲስ ኪዳኑ መስዋዕት ግን ፍጹም ስርየትን፣ ፍጹም ድህነትን፣ ፍጹም ፈውስን የሚያሰጥ የዘላለም ህይወትን የሚያወርስ ነፍስና ስጋንም የሚያጠራ በመሆኑ ሰውነታችንን ንጹህ አድርገን ሙሉ ሰውነታችንን ንጹህ አድርገን ታጥበን እንድንመጣ ታዝዘናል ማለት ነው። ማንም ቢሆን ከኛ ወገን ሰውነቱን ከአፋዊ ድፍ ንጹህ ሲያደርግ ነፍሱንም ከውሳጣዊ ድፍ ንጹህ ማድረግ እንዳለበት ደግሞ ሊረሳ አይገባም። ሰውነት ስንል ስጋንም ነፍስንም አንድ አድርጎ የሚያሳየን ስለሆነ ማለት ነው። በቁርባን ጊዜ ታጥባችሁ ቅረቡ ተብሎ የሚነገረው በቤተ ክርስቲያናችን መንፈሳዊ ቅዱስ ቁርባኑ መንፈሳዊ ማዕድ ነውና ወደ ማዕድ ታጥቦ መቅረብ እንደሚገባ ያስረዳናል። ስጋዊ ማዕድን ለመመገብ ስጋዊ ምግብን ለመመገብ ታጥበን እንቀርባለን፣ እጃችን ታጥበን እንቀርባለን። መንፈሳዊ ማዕድ የሆነውን ቅዱስ ቁርባንን ለመቀበል ደግሞ ሙሉ ሰውነታችንን ታጥበን መቅረብ እንደሚገባን፣ ምክንያቱም ከስጋዊው ማዕድ ከስጋዊው መብል መጠጥ እጅግ የበለጠ ስለሆነ ሰውነታችንን ሁሉ ታጥበን ነፍሳችንንም ስጋችንንም ንጹህ አድርገን መቅረብ እንዳለብን ስርዓት ተሰርቶልናል። ምክንያቱም ንጽሐ ስጋችን የስጋችን ንጽህና ንጽሐ ነፍሳችንን ወይም የነፍሳችንን ንጽህና እንዲያሳስበን ስጋችንን ሳይቀር ሙሉ ሰውነታችንን በውሃ ታጥበን ንጹህ ሆነን እንቀርባለን ማለት ነው። ስጋችን ንጹህ ስናደርግ የነፍሳችንን ንጽህና አንረሳም። ነፍሳችንንም እንዲሁ ንጹህ እናደርጋለን። ነፍሳችንን ንጹህ ማድረግ እንዳለብንም የስጋችን ንጽህና ያሳስበናል ማለት ነው። በሥርዓተ ቅዳሴ ላይ በከመ አንጻይኩ ደዌ እምርሳት አፍአዊ ከማሁ ንጹሃን እምደመ ኩልክሙ፣ እጄን ከአፍአዊ እድፍ ንጹህ እንዳደረግሁ እንዲሁ ከበደላችሁ ንጹህ ነኝ እያለ አገልጋዩ ካህን በሕዝቡ ፊት ቆሞ ሕጽበት ውጫዊ መታጠብ ለውሳጣዊው መታጠብ ምሳሌ ስለሆነ ማለት ነው። ለቤተ መቅደስ ተልእኮ የሚዘጋጁ ልዑካን አገልጋዮች ከቅዳሴ አገልግሎት በፊት ከሚያደርጓቸው ቅድመ ዝግጅቶች አንደኛው አፋዊ ንጽህና ሲሆን መሰረቱም በብሉይ ኪዳን እግዚአብሔር ለሙሴ የሰጠው ትእዛዝ ነው ማለት ነው። ይህንንም በኦሪት ዘጸአት ምዕራፍ 40 ላይ ቁጥር 32 ላይ የምናገኘው እንደሆነ ተመልክተናል። ሆኖም በእግዚአብሔር ዘንድ አፍአዊ ንጽህና ከውሳጣዊ ንጽህና ይልቅ የሚወደድ ስለሆነ ግን አይደለም። በእግዚአብሔር ዘንድ አፍአዊ ንጽህና ውጫዊ ንጽህና ከውሳጣዊ ንጽህና ይልቅ የሚወደድ ሆኖ አይደለም። አፍአዊ ንጽህና ማለት የስጋችን ንጽህና ነው። እንዲሁ ያለባበሳችን ንጽህና ነው። ውሳጣዊ ንጽህና ማለት ደግሞ የነፍሳችን ንጽህና ነው። ይህ ደግሞ ነፍሳችን ንጽሕት የምትሆነው ኃጢአት ባለመስራትና ኃጢአትንም ብንሰራ ንስሐ በመግባት ነው። ስለዚህ በእግዚአብሔር ዘንድ ውጫዊው ንጽህና ከውስጣዊው ንጽህና ይልቅ የሚወደድ አይደለም። እግዚአብሔር ይልቁንም ውስጣዊውን እንጂ ውጫዊውን ንጽህና እንደማይመለከት ቅዱሳት መጻሕፍት ይናገራሉ። የእግዚአብሔር መልከታ ወደ ውስጥ እንጂ ወደ ውጭ እንዳልሆነ እንረዳለን ማለት ነው። እግዚአብሔር ልብን ያያል፣ ሰው ግን ፊትን ያያል።
ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል ተብሎ እንደተጻፈ ማለት ነው። አንደኛ ሳሙኤል ምዕራፍ 16 ቁጥር 7 ላይ ሰብሰ ይሬኢ ገጸ ወእግዚአብሔርሰ ይሬኢ ልበ፣ ሰው ፊትን ያያል፣ እግዚአብሔር ግን ምንን ያያል? ልብን ያያል። እንግዲህ ልብን ብቻ ነው የሚያይ ፊትን አያይም ማለት አይደለም። ሆኖም ግን እግዚአብሔር ቅድሚያ የሚሰጠው ለልብ ነው፣ ለውስጥ ነው፣ ለውስጣዊ አካል ወይም ደግሞ ለነፍስ ነው ማለት ነው። ስለዚህ በቅዱስ ቁርባን መቀበል ጊዜ ቅዱስ ቁርባን በምንቀበል ጊዜ ነፍሳችንንም ስጋችንንም ንጹህ አድርገን ልንቀርብ እንደሚገባ ልብ ማድረግ ያስፈልጋል። ውጫዊ ንጽህና ለውሳጣዊ ንጽህና ምሳሌ ስለሆነ ልብሳችን ንጹህ፣ ስጋችን ንጹህ ሊሆን ይገባዋል። ሰውነታችንን ንጹህ ማድረግ ይጠበቅብናል ማለት ነው። ልኡካኑ አፍአዊ ንጽህናን የዝግጅታቸው መጀመሪያ እንዲያደርጉት የታዘዙትም ስለዚህ ነው። ውስጣዊውን እድፍ በንስሐ ውጫዊውን ደግሞ በውሃ ማንጻት ስለሚገባ ማለት ነው። ከውጭ ንጹህ ሆነው ከውስጥ ያለውን ለማያነጹት ሰዎች ግን የእግዚአብሔር ቃል ይገስጻቸዋል። ከውጭ ንጹህ ሆነው ማለት ባለባበሳቸው እንዲሁም ደግሞ ውጫዊ ህዋሳቶቻቸውን የስጋዊ አካላቸውን ዘውትር በመታጠብ ንጹህ ሊሆኑ ይችላሉ። ውስጣቸውን ግን ንጹህ ያላደረጉትን የእግዚአብሔር ቃል ይገስጻቸዋል። በማቴዎስ ወንጌል ምዕራፍ 23 ቁጥር 25 ላይ እንደምናገኘው አሌለክሙ ጸሐፍት ወፈሪሳውያን፣ እናንተ ጸሐፍት ፈሪሳውያን ወዮላችሁ ይልና ለታጽቡ ወለጽዋ ወለጻህል እንተ አፍአሁ ወውስጡሰ ምሉእ ኃይደ ወአመጻ ወትዕግልተ፣ በውስጡ ቅሚያን አመጽንና ስስትን ተሞልቶ ሳለ የጽዋውንና የወጭቱን ውጩን የምታጥቡት ውስጡን ግን የማታጠሩ ናችሁ በማለት ወዮታ ባለበት ቃል እግዚአብሔር ገስጿቸዋል ጸሐፍት ፈሪሳውያን። እንግዲህ በውስጡ ቅሚያን አመጽንና ስስትን ተሞልቶ ሳለ የጽዋውንና የወጭቱን ውጩን የምታጥቡት ውስጡን ግን የማታጠሩ ነው ያላቸው። የጽዋውና የጻህሉ ጻህል ማለት መመገቢያ ማለት ነው። ጽዋም እንግዲህ ያው መጠጫ ማለት ነው። ውጩን ያጥቡታል፣ ውስጡን ግን ንጹህ አያደርጉትም። ውስጡ ምንድነው የሚለውን ስንመለከት ውጩ ግልጽ ነው። ያው በውሃጦ ንጹህ አድርገው ይመገቡበታል፣ ይጠጡበታል ማለት ነው። ውስጡ ግን አመጽንና ስስትን ቅሚያን የተመላ ነው ማለት ያንን የሚመገቡበትን ጻህል ማዕድና የሚጠጡበትን ጽዋ የሚገዙት ሰርቀው ቀምተው ደም አፍስሰው በሰው ገንዘብ ስለሆነ ማለት ነው። በአመጻ በበደል በመጣ ገንዘብ የሚገዙት ስለሆነ ማለት ነው። ከዚያም በኋላ ደግሞ በአመጻ በስርቆት በቅሚያ በመጣ ገንዘብ የገዙትን ጻህልና ጽዋ ደግሞ ሲመገቡበት እና ሲጠጡበት እየሳሱ ስለሚመገቡበት ስለሚጠጡበት ስስትን ተሞልቶ ሳለ ይላቸዋል። ስለዚህ ውስጡ ንጹህ አይደለም የተባለ ይህ ነው። ውስጡ የመጣበት መንገድ ንጹህ አይደለም። ስርቆት፣ ቅሚያ፣ ስስት የመሳሰሉ ውስጣዊ እድፎች ናቸው። ነፍስን የሚያቆሽሹ ነፍስን የሚያጎሰቁሉ ናቸው ማለት ነው። ወይም ደግሞ የኃጢአት ስራዎች ስለሆኑ ውስጡን ግን የማታጠሩ ተብለው ተገስጸዋል። ስለዚህ እኛ ከውጭ ንጹህ
መሆን ብቻ ሳይሆን ከውስጥም ንጹህ ሆነን መቅረብ እንዳለብን የእግዚአብሔር ቃል ያስተምረናል። አስሩን ማዕርጋት ስንመለከት የሚጀምሩት በንጻ ስጋ እንጂ በንጻ ነፍስ አይደለም። ንጻ ስጋ 3 ክፍል አለው። ንጻ ነፍስ 4 ክፍል፣ ንጻ ልቡና 3 ክፍል እንዲሁ ነው። 10 ማዕርጋት በዝርዝር ይነገራሉ። እነዚህ ከ10 ማዕርጋት ለመድረስ ከ10ኛው ማዕርግ ለመድረስ ወይም ከንጻ ልቡና ለመድረስ ከንጻ ስጋ ነው ማንኛውም ሰው የሚጀምረው፣ ማንኛውም ቅዱስ የሚነሳው ማለት ነው። ስለዚህ እኛም ስጋችንንም ንጹህ በማድረግ ቁርባኑን ልንቀበል እንደሚገባ ታዘዘናል ማለት ነው። በስጋችን የምንሰራውን ኃጢአት ስንተው በነፍሳችን ከምንሰራው ኃጢአት መከልከል እንደምንችል የሚያመላክት ምስጢርም አለው። ስጋችንን ንጹህ ማድረግ፣ ስጋችንን በውሃ ታጥበን ንጹህ መሆን፣ በስጋችን ንጹህ መሆን በስጋችን የምንሰራውን ኃጢአት ስንተው በነፍሳችን ከምንሰራው ኃጢአት መከልከል እንደምንችል ያሳያል ማለት ነው። እንግዲህ የስጋ ኃጢአትና የነፍስ ኃጢአት ተብሎ የሚከፈል ኖሮ ሳይሆን የስጋ ኃጢአት የምንለው በገቢር የሚደረገውን በገቢር ማለት በመስራት በንግግር የምናደርገውን መጻሕፍት ለስጋ ይሰጣሉ ብዙ ጊዜ። የነፍስ የምንለው ደግሞ በሐልዮ በሐሳብ የምንሰራው እንግዲህ ነፍስ ረቂቅ ስለሆነች ውሳጣዊው በውስጥ የሚደረገውን ተንኮልና በሐሳብ የሚሰራውን ኃጢአት ለነፍስ ሰጥተው ይገልጻሉ መጻሕፍት እንጂ ኃጢአት ስጋንም ነፍስንም አንድ አድርጎ የሚጎዳ እንደሆነ ይታወቃል። ስጋችንን ንጹህ ማድረግ እንዳለብን የታዘዝነው በስጋችን የምንሰራውን ኃጢአት ስንተው በነፍሳችን ከምንሰራው ኃጢአት መከልከል እንደምንችል ስለሚያመለክተንም ጭምር ነው ለማለት ነው። እንግዲህ ሰው የስጋ ኃጢአት የሚባለውን ከተወ እያደገ ስለሚሄድ በቅድስናው የነፍስንም ኃጢአት ወደ መተው ይደርሳል ማለት ነው። የነፍስንም ኃጢአት ወደ መተው ይደርሳል። በገቢር ያደርግ የነበረውን ሲተው በንግግር የሚበድለውንም ወደ መተው ይመጣል። በንግግር ሰዎችን በመሳደብ በማስቀየም ሊሆን ይችላል። ክፉ ቃልን በማውጣት ሎቱ ስብሐት እግዚአብሔርን በመስደብ ሊሆን ይችላል። የሚሰራውን ኃጢአት ሲተው በልቡናው የሚያስበውን ክፉ ነገርም ወደ መተው ይመጣል ማለት ነው። በደረጃ በቅድስና እያደገ የሚሄድ ስለሆነ የሰው ልጅ እንግዲህ ከኛ መካከል አዲሱን ልብስ ባልታጠበ ሰውነት የሚለብስ ሰው የለም። ምክንያቱም ያን አዲሱን ልብስ ባልታጠበ ሰውነት ንጹህ ባልሆነ ሰውነት ውስጥ ቢለብሰው ንጹህ ባልሆነ ሰውነት ላይ ቢለብሰው መልሶ ወዲያውኑ ስለሚቆሽሽ አዲስ ልብስ በምንለብስ ጊዜ መጀመሪያ ሰውነታችንን እንታጠባለን ማለት ነው። ልብሱም ንጹህ ከሆነ ሰውነታችንን በውሃ ታጥቦ ንጹህ ከሆነ ያ ልብስ ብዙ ጊዜ እንለብሰዋለን፣ በቀላሉ የሚቆሽሽ አይሆንም። ስለዚህ ለታጠበው ልብሳችን የታጠበ ሰውነት ወይም የታጠበ ገላ የምናዘጋጅ ከሆነ ለአዲሱ ዓለም መግቢያ ለሆነው ለመንግስተ ሰማያት መውረሻ ለሆነው እግዚአብሔርን ተዋህደንበት ለምንኖረው ፍጹም ደስታን ለምናገኝበት ቅዱስ ቁርባንም ሰውነታችንን ወይም ደግሞ ገላችንን ታጥበን
አዲሱን ልብሳችንን ለብሰን መቅረብ ይገባናል ማለት ነው። ሌላው ንስሐ መግባት ነው። ንስሐ መግባት ከቅዱስ ቁርባን በፊት ያስፈልጋል። ቅዱስ ቁርባንን ከመቀበላችን በፊት ንስሐ መግባት ይኖርብናል። አፋዊ ድፍን በውሃ ውሳጣዊውን እድፍ ደግሞ በንስሐ ማንጻት በሰውም በእግዚአብሔርም ዘንድ የተወደደ ሰብዕና እንዲኖረን የተወደደ ሰውነት የተወደደ አካል የተወደደ ማንነት እንዲኖረን ያደርጋል። በዚህ ዓለም እስካለን ድረስ ከንስሐ የምንለይበት አንዳችም ጊዜ የለንም አይኖረንም። ምክንያቱም ከንስሐ የምንለይ ከሆነ አኗኗራችን ከኃጢአት የራቀ ሊሆን ይገባል። ደግሞ ማንም ሰው ከኃጢአት ሊርቅ አይችልም። ከኃጢአት ፍጹም ሊርቅ አይችልም። መጻሕፍትም ስለሚነግሩ መኑ ሰብ ዘይነጽእ ኃጢአት ሰው ሆኖ ከኃጢአት የሚነጻ ማን ነው ስለሚሉን ማለት ማንም ስለሌለ ስለዚህ በዚህ ዓለም ንጹህ ልብስ ከመሬት ላይ ወድቆ ትቢያ ሳያነሳ እንደማይነሳው ሁሉ የኛም አካል በጠቅላላው የሰው ልጅ በዚህ ዓለም ሲኖር በትቢያ በሚመሰለው ዓለም ላይ ሲኖር በአንድም በሌላም ምክንያት ኃጢአትን ሳይሰራ ይኖራል ብሎ ማሰብ አይቻልም። ኃጢአቱ ልዩ ልዩ ወይም ደግሞ ታናሽና ታላቅ ሊሆን ይችላል እንጂ ማለት ነው። ትንሽም ሆነ ትልቅ ኃጢአት ሁሉም ንስሐ ስለሚያስፈልጋቸው ተአቀብ ንዑሳት ከመ ኢትደቅ ውስተ አብያት በታላላቆቹ ኃጢአቶች እንዳትያዝ ከታናናሾቹ ኃጢአቶች ተጠበቅ እንደሚለን የእግዚአብሔር ቃል ትንሹም ትልቅም ቢሆን ኃጢአት ሁሉም ንስሐ ያስፈልገዋል ማለት ነው። ትንሹ ወደ ትልቅ ስለሚያደርስ ትንሹም ቢሆን ከተጠያቂነት ስለማያድን ከፍርድ ስለማያድን ማለት ነው። ስለዚህ በዚህ ዓለም እስካለን ድረስ ከንስሐ የምንለይበት አንዳችም ጊዜ የለንም ማለት ነው። ሁልጊዜም በንስሐ ሕይወት ልንኖር ይገባናል። በዚህ ዓለም ያለችው ቤተክርስቲያን የክርስቶስ ማህበር የክርስቶስ ቤተሰብ የሆነችው ቤተክርስቲያን የተነሳ ሀያን ህብረት ስለሆነች የተነሳ ሀያን ንስሐ የሚያስፈልጋቸው ንስሐ የሚገቡ የምእመናን ህብረት ስለሆነች ማለት ነው። ጌታ ከሁሉም ደቀ መዛሙርት ለይቶ ቅዱስ ጴጥሮስን መሰረት እንዳደረገው እናውቃለን። በመጽሐፍ ቅዱስ የተጻፈውን እናነባለን። ጌታ ከደቀ መዛሙርቶቹ ለይቶ ቅዱስ ጴጥሮስን መሰረት ያደረገው ቤተክርስቲያን ኃጢአት የማይሰሩ ንጹሃን ብቻ ሳትሆን ኃጢአትን በንስሐ እያስወገዱ የሚኖሩ የምእመናንም ህብረት መሆኗን ለማስረዳት ነው። የምእመናን ኃጢአት እየሰሩ ግን ኃጢአታቸውን በንስሐ እያስወገዱ የሚኖሩ የምእመናንም ህብረት መሆኗን ለማስረዳት ቤተክርስቲያን ክርስቶስ ቅዱስ ጴጥሮስን የቤተክርስቲያን መሰረት አድርጎታል ማለት ነው። ያ ማለት አንተ አለት ነህ በአንተም መሰረትነት ቤተክርስቲያኔን አንጻታለሁ የገሃነምም ደጆች አይበርታቱባትም የሚለው የእግዚአብሔር ቃል ይህን ስለሆነ ማለት ነው። እንግዲህ ቅዱስ ጴጥሮስ በንስሐ የተመለሰ ሐዋርያ ስለሆነም ነው። እንግዲህ ቅዱስ ጴጥሮስ የሐዋርያት አለቃ መሆን የቻለ የሐዋርያት አለቃ ሆኖ የተሾመ ከንስሐ በኋላ ነው እንጂ በሐሙስ ሌሊት ዶሮ ከመጮሁ በፊት 3 ጊዜ ትክደኛለህ ብሎት ስለነበር ክርስቶስ ይህን ቃል የተናገረበት ትንቢታዊ ቃል የተናገረበት እንደሚክደው አውቆ ነው እንጂ ክርስቶስ ስለተናገረበት ቅዱስ ጴጥሮስ ካደ ማለት ግን አይደለም። ስለዚህ ቅዱስ ጴጥሮስ አንተ የናዝሬቱ የኢየሱስ ደቀ መዝሙር ነው ሲባል አይደለሁም እያለ አላውቀውም እያለ በክርስቶስ ክዷል ማለት ነው። ክርስቶስን ክዶታል። ከዚያ በኋላ ዶሮ ሲጮህ ያንን ኃጢያቱን አሰበና ወጻ ጴጥሮስ አፍአ ወበከየ በካየ መሪረ ይላል። ቅዱስ ጴጥሮስ ወደ ውጭ ወጥቶ መራራ ለቅሶን አለቀሰ ይለዋልና ያ ንስሐ ነበርና ንስሐን ከገባ በኋላ እግዚአብሔር እንደገና
ንስሐውን ተቀብሎ ንጹህ አድርጎ ሊቀ ሐዋርያት እስኪሆን ድረስ ታላቅ ማዕረግን ሰጥቶ ሹሞታል ማለት ነው። እንግዲህ ቤተክርስቲያን የተነሳህያንም በዚህ ዓለም ላሉ ለተነሳህያን በንስሐ ለሚኖሩ ምእመናን በንስሐ የሚኖሩ የምእመናን የመላእክት እንዲሁም ደግሞ በገነት ያሉ የቅዱሳን የሰማዕታት የጻድቃን ህብረት እንደሆነች እንረዳለን። ስጋውን ደሙን በምንቀበልበት በማንኛውም ጊዜ ራስን ለካህን ማስመርመር ተገቢ ነው። ካህኑም ልጆቹ በመንፈሳዊ ህይወት ያድጉለት ዘንድ መንፈሳዊ ደህንነታቸውን ሊመረምራቸው ይገባል። ተጠርተው የመጡት ወደ ሰማያዊ ንጉስ ቤት ስለሆነ ማለት ነው። ለዚህ ክብር እንደሚገባ ይመላለሱ ዘንድ ሊያሳስባቸውም ይገባዋል ካህኑ። የመጀመሪያው ሥርዓተ ቁርባን በቀረበበት ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዳሴ ጊዜን በለሆሳስ ደግሞ እንካችሁ ብሉ ብሎ ቅዱስ ሥጋውን ሰጥቷቸዋል። ክቡር ደሙንም እንካችሁ ጠጡ ብሎ አድሏቸዋል። አስቀድማችሁ ራሳችሁን መርምሩ፣ ሰውነታችሁን ንጹህ አድርጉ ተብሎ ተጽፏል። አስቀድማችሁ ምን በሉ? ራሳችሁን መርምሩ ማለት ንስሐ ገብቻለሁ አልገባሁም፣ በደሌን በንስሐ አርቄያለሁ አላረቅሁም ብላችሁ ራሳችሁን ፈትሹ፣ ራሳችሁን መርምሩ፣ ሰውነታችሁን ንጹህ አድርጉ፣ ንጹህ ሆናችሁ ቅረቡ ማለት ነው። ካህኑ ምእመናኑን አስቀድሞ ሊመክራቸው እንደሚገባ የሚያስረዳን ቃል ነው። አስቀድማችሁ ራሳችሁን መርምሩ ሰውነታችሁንም ንጹህ አድርጉ የሚለው በመጽሐፈ ቅዳሴያችን የተጻፈው እግዚአብሔራዊ ቃል። የንጉሱ ማዕድ ንስሐ ለገቡ ሰዎች የማይከለከል ንጉሱ ክርስቶስ ነው የማይከለከል መሆኑን ወንጌላዊው ቅዱስ ሉቃስ የጻፈልንን ስንመለከት በቅዱስ ሉቃስ ወንጌል ምዕራፍ 15 ቁጥር 1 እስከ 32 በስፋት የምናገኘው ነው። ንስሐ ያልገቡ ሰዎች ሊመገቡት እንደማይገባ ደግሞ በማቴዎስ ወንጌል የተመዘገበው ምሳሌያዊ የክርስቶስ ትምህርት ያስረዳናል። የማቴዎስ ወንጌል ምዕራፍ 20 ቁጥር 11 ላይ የሰርግ ልብስ ሳትለብስ ወዳጄ ሆይ የሰርግ ልብስ ሳትለብስ ለምን ወደ ሰርጉ ቤት ገባ የሚለው ማለት ነው። ያ የሚያሳየን ንስሐ ሳይገባ የሰው ልጅ በንስሐ ሕይወት ሳይመላለስ ቅዱስ ቁርባኑን ሳይቀበል ወደ መንግስተ ሰማያት መግባት እንደማይችል የሚያሳይ ምስጢር ስላለው ማለት ነው። በመጽሐፈ ቅዳሴም በአማን ቁርባን ውእቱ ዘኢይክሉ ይጣሙ ምንሁ ግሙናነ መንፈስ መንፈሳቸውን በኃጢአት ያሳደፉ ሰዎች ከእርሱ ሊቀበሉት የማይገባ በእውነት ቁርባን ነው ተብሎ ተነግሯል። ሊቁ ቅዱስ ሕርያቆስ በቅዳሴ ማርያም ድርሰቱ ላይ ይህንን ቃል ያስቀምጣል። እንግዲህ በቅዱስ ቁርባኑ ሶስት ዋና ዋና ነገሮችን ገንዘብ ያደረገ ነው። አንደኛ ፈራጅነት ነው፣ ሁለተኛ ከሳሽነት ነው፣ ሶስተኛ ይቅርባይነት ነው። ቅዱስ ቁርባን ፈራጅ ነው፣ ቅዱስ ቁርባን ከሳሽ ነው፣ ቅዱስ ቁርባን ይቅርባይ ነው። ፈራጅ ነው ስንል እንዴት ነው? ከሳሽ ነው ማለት እንዴት ነው? ይቅርባይ ባይስ ነው ሲባል እንዴት ነው የሚለውን ስናይ ንስሐ ገብተው ኃጢአታቸውን ተናዘው በማወቅም ሆነ ባለማወቅ የሰሩትን ኃጢአት ይቅር በለን ብለው የሚቀበሉትን እንደ መላእክት ሕያዋን ያደርጋቸዋል። በማይገባ በድፍረት ሆነው ኃጢአታቸውን ሳይናዘዙ የሚቀበሉትን ደግሞ ርደተ ገሃነምን ያመጣባቸዋል፣ ወደ ገሃነም መውረድን ያስከትልባቸዋል ማለት ነው። ይህንንም አስመልክቶ ሊቁ አባ ሕርያቆስ ዝንቱ ህብስት መስኪ ውእቱ ወመኮንን ውእቱ ወመሐሪ ውእቱ፣ ይህ ህብስት ከሳሽ ነው፣ ፈራጅ ነው፣ ይቅርባይም ነው ብሎ በቅዳሴ ማርያም ላይ ይናገራል ማለት ነው። ባይቀበሉትም ከመከሰስ ከመወቀስ መዳን አይቻልም። አሁን ፈራጅነቱን በመፍራት አንቀበልም ብንልም ደግሞ ባለመቀበላችን እንከሰሳለን ማለት ነው። ምክንያቱም ይህ ቁርባን ስለሁላችንም ከዘላለማዊ የሞት ፍርድ መዳን የተከፈለ ዋጋ ስለሆነ ማለት ነው። ከሳሻችን ዲያብሎስን የረታንበት መልሳችን ይህ ቅዱስ ቁርባን በመሆኑ ከቁርባን ርቀን ልንኖር አይገባም ነው። በዚህ ቁርባን ካልሆነ በቀር በሌላ
ከመከሰስ ከመወቀስ በምንም ልንድን አንችልም። ይህ ቁርባን ግን ዲያብሎስ እንዳይከሰን በዲያብሎስ ፍርድ እንዳንያዝ በዲያብሎስ እንዳንወቀስ ማለት ዲያብሎስ መከራን እንዳያጸናብን የሚያድነን ቅዱስ ቁርባኑ ነው። ይልቁንም ባንቀበለው አለመቀበላችን በራሱ ወደ ፍርድ ይወስደናል እንጂ ከፍርድ አያድነንም። በቅዱስ ወንጌል ወዘሰ ያአምን ቦቱ ወዳአ ተኮነነ እስመ ኢአምነ በስመ ወልደ እግዚአብሔር ዋሂድ ያላመነበትም ፈጽሞ ተፈርዶበታል በአንዱ በእግዚአብሔር ልጅ ስም አላመነምና ተብሎ ስለተጻፈ ማለት ነው። በዮሐንስ ወንጌል ምዕራፍ 3 ቁጥር 18 ላይ እንግዲህ ባንቀበለውም ከፍርድ አንድንም ነው። ልንቀበለው ይገባል። ካልተቀበልነው አናምንበትም ማለት ነው። ካላመንበት ደግሞ ከፍርድ አንድንም። ለምን? በአንዱ በእግዚአብሔር ልጅ ስም አላመነምና ያላመነበትም ፈጽሞ ምን ሆኗል? ተፈርዶበታል የሚል መለኮታዊ ቃል ስላለ የሚያምኑበት ከስጋው ከደሙ የሚቀበሉት ናቸው ማለት ነው። እነርሱም ከዘላለም ፍርድ ነፃ ይሆኑበታል። ያመኑት እርሱ ቅዱስ ስጋው እውነተኛ መብል ክቡር ደሙም እውነተኛ መጠጥ ስለሆነ ማለት ነው። በዮሐንስ ወንጌል ምዕራፍ 6 ቁጥር 55 ላይ እውነተኛ መብልና እውነተኛ መጠጥ መሆኑን ክርስቶስ ስለነገረን ንስሐ ገብተው ኃጢአታቸውን ተናዘው ሲቀበሉት ደግሞ በነጭ ልብስ ላይ ሽቱ እንደመርጨት እጅግ የሚጣፍጥ እጅግ መለኮታዊ መዓዛ እንደሆነ በመለኮታዊ መዓዛ የምንደሰትበት የምንመሰጥበት እንደሆነ እንረዳለን። ንስሐ ገብተው ኃጢአታቸውን ተናዘው ሲቀበሉት ንስሐ ገብተን ኃጢአታችንን ተናዘን ስንቀበለው በነጭ ልብስ ላይ ሽቱ እንደመርጨት የሚቆጠር ከዚያም በላይ የሆነ ለምሳሌ ያህል እንጂ ይህንን ቃል የምንጠቀመው ከዚያም በላይ ዘላለማዊ ደስታን ዘላለማዊ የመንፈስ ተመስጦን የመንፈስ እርካታን የምናገኝበት ነው። በንስሐ በነጻው ሰውነታችንም ላይ ቅዱስ ቁርባን ሲጨመርበት ነፍሳችን በእግዚአብሔርና በሰማይ መላእክትም ዘንድ የተወደደ መዓዛ ያላት ትሆናለች ማለት ነው። እንግዲህ ከበጎ መዓዛዋ የተነሳ የሰማይ መላእክት የሚከቧት ትሆናለች። ከዚህ ላይ የሚገርመው ቃል ኪዳን ደግሞ በቅዱስ ወንጌል የተጻፈው ነው። ይህንን ስንመለከት ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል እኔም በእርሱ እኖራለሁ ብሎ ክርስቶስ ተናግሯል በዮሐንስ ወንጌል ምዕራፍ 6 ቁጥር 56 ላይ። ከዚህ ሌላ ለሰው ምን አይነት ቃል ኪዳን ሊያስፈልገው ይችላል? ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል አለ። በእርሱ ይኖራል፣ በእርሱ ፍቅር ይኖራል። እኔም ደግሞ በእርሱ እኖራለሁ። ክርስቶስም ደግሞ ስጋውን በሚበላ ደሙን በሚጠጣ ሰው ውስጥ ሁሉ ጊዜ አድሮ ይኖራል፣ ደስታን ሲሰጠው ይኖራል። ክርስቶስ የደስታ ምንጭ ስለሆነ ደስታን፣ የህይወት ምንጭ ስለሆነ ህይወትን፣ የክብር ምንጭ ስለሆነ ክብርን፣ የጽድቅ ምንጭ ስለሆነ ጽድቅን፣ የመልካም ነገሮች ሁሉ ምንጭ ስለሆነ መልካም ነገሮችን ሁሉ አጎናጽፎት ይኖራል ማለት ነው። ስጋውን ለሚበላ ደሙን ለሚጠጣ እንግዲህ ፈጣሪ ሰማያት ወምድር ኢየሱስ ክርስቶስ ከአብ ጋር በእሪና የተካከለ ዘእሩይ ምስለ አብ በመለኮቱ በባህሪ መለኮቱ ከአብ ጋር የተካከለ እንደሆነ በምስጢረ ሥላሴ እናውቃለን፣ ተምረናል። ከመንፈስ ቅዱስም ጋራ በህልውና ያልተለየ ነው ኢየሱስ ክርስቶስ። ኢየሱስ ክርስቶስ ከአብ ከመንፈስ ቅዱስ ጋር አንዲት እሪና፣ አንዲት እኩልነት ያለው፣ አንዲት ስልጣን፣ አንዲት ምክር፣ አንዲት መለኮት፣ አንዲት ፈቃድ፣ አንዲት መንግስት ያለችው አንዲት ጥበብ ያለችው ከአብ ከመንፈስ ቅዱስ ጋር በህልውናም አንድ የሆነ ነው። ስለዚህ ኢየሱስ ክርስቶስ በእኛ ሲያድር አብና መንፈስ ቅዱስም በእኛ ያድራሉ ማለት ነው። እኛ በኢየሱስ ክርስቶስ ፍቅር ስንኖር
በአብና በመንፈስ ቅዱስም ፍቅር እንኖራለን ማለት ነው። ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል እኔም በእርሱ እኖራለሁ ያለው ቃል ይህንን ያሳየናል። እርሱ በህልውና ከአብና ከመንፈስ ቅዱስ የሚለይበት ጊዜ የለውም። ቅዱስ ቁርባንን ለሚቀበሉ ሰዎች አብ ወልድ እና መንፈስ ቅዱስ አድረውባቸው እንደሚኖሩ ክርስቶስ ሲያስተምረን ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል እኔም በእርሱ እኖራለሁ ብሎ በዮሐንስ ወንጌል ምዕራፍ 6 ቁጥር 56 ነግሮናል። ስለዚህ ስጋውን በመብላት ደሙንም በመጠጣት እኛ በእግዚአብሔር ፍቅር እንድንኖር እግዚአብሔርም ደግሞ በእኛ ውስጥ ለዘላለም እንዲኖርና ለዘላለም መልካም ነገር ሁሉ እንዲያድለን ቅዱስ ስጋውን ልንበላ ክቡር ደሙንም ልንጠጣ ይገባል ነው። ከዚህ አልፈው አንድነቱን ሶስትነቱን ሳያምኑ ኃጢአታቸውን ሳይናዘዙ ቢቀበሉት ደግሞ ቅዱስ ቁርባኑን ቢቀበሉት መለኮት ያልተዋሃደው ነፍስ የተለየው የማያድን የማይገድል እንደ ደቂቅ አሮን መስዋዕት ምውት መስዋዕት ነው ብሎ እንደማመን ይቆጠራል። ምንም እንኳን ይህን ሐሳብ ባያስቡት ይህም ማለት ነፍስ የተለየው የማያድን የማይገድል ነው ብለው እንኳን ባያስቡ አንድነቱን ሶስትነቱን ሳያምኑ ኃጢአታቸውን ሳይናዘዙ ቢቀበሉት በግብር እንደመካድ ስለሚቆጠር ከፍርድ አያድንም፣ ያስፈርዳል ማለት ነው። ያስፈርድባቸዋል፣ ያስፈርድብናል። አንድነቱን ሶስትነቱን ሳናምን ኃጢአታችን ሳንናዘዝ ብንቀበለው አንድነት ሶስትነት ክርስቲያን ሆኖ የማያምን የለም። ምክንያቱም መጀመሪያ አምኖ ነው የሚጠመቀው፣ ተጠምቆ ደግሞ እግዚአብሔር ልጅ ስለሚሆን ማለት ነው። ኃጢአታችንን መናዘዝ አለመናዘዝ ግን ያው እኛን ይመለከታል። ስለዚህ ኃጢአታችንን እየተናዘዝን ልንቀበለው ይገባል ማለት ነው። ሐዋርያው ቅዱስ ጳውሎስ ስለዚህ ምስጢር ሲያስተምር ሳይገባው ይህን እንጀራ የበላ ይህንም ጽዋ የጠጣ የጌታ ስጋና ደም ዕዳ አለበት። አሁንም ሰው ራሱን መርምሮ እና አንጽቶ ከዚህ ህብስት ይብላ ከዚህም ጽዋ ይጠጣ ሳይገባው የጌታችን ስጋም እንደሆነ ሳያውቅ ሰውነቱንም ሳያነጻ የሚበላና የሚጠጣ ለራሱ ፍርዱንና መቅሰፍቱን ይበላል ይጠጣልና ብሎ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 እስከ 29 ላይ ይናገራል ማለት ነው። ስለዚህ በሚገባ ሆነን ራሳችንን መርምረን ሰውነታችንን አንጽተን ንስሐ ገብተን በተጻፈልን ስርዓት መሰረት ሆነን ቅዱስ ቁርባኑን ልንቀበለውና የዘላለም ሕይወትን ልንወርስበት ይገባናል ነው። በፊት መጾም ይገባል የሚለውን አጥር አድርገን አይተን እንጨርሳለን፣ ሰዓታችንን ስላለቀ ማለት ነው። ከቅዱስ ቁርባን በፊት መጾም ይገባል። ምን ያህል ሰዓት እንጾማለን ስንል ደግሞ እንደሚከተለው እንመለከተዋለን። እንግዲህ በመብል ምክንያት ከዘላለም ሕይወት የተከለከለው የሰው ልጅ በጾም ምክንያት ወደ ዘላለም ሕይወት የሚያደርሰውን ቅዱስ ቁርባንን እንዲቀበል ታዝዟል። ለቁርባን ዝግጅት የሚጾመውም ጾም 18 ሰዓት ነው። እያንዳንዳችን የምንጾመው ጾም 18 ሰዓት ነው። ምክንያቱን ደግሞ ስናይ አንደኛ 18 ሰዓት የምንጾምበት ሰው የበላው የጠጣው ምድራዊ መብልና መጠጥ ከሆዱ ፈጽሞ የሚጠፋበት ጊዜ ስለሆነ ማለት ነው። 18 ሰዓት ሰው የበላው የጠጣው ምድራዊ መብልና መጠጥ ከሆዱ ፈጽሞ የሚጠፋበት ጊዜ ስለሆነ 18 ሰዓት እንጾም ታዝዘናል። ሁለተኛው ምክንያት መድኃኒታችን ኢየሱስ ክርስቶስ መከራ የተቀበለው ለ18 ሰዓት ነውና እኛም በሞቱን መከራ መቀበሉን እያሰብን ለመካፈል ከመከራው ለመካፈል ዝግጁ መሆናችንን ለማስረዳት 18 ሰዓት እንድንጾም ታዝዘናል። ሶስተኛው ምክንያት ማንኛውም ሰው ለአፉ ምረት ወይም ደግሞ ምሬት የሚሰማው በዚህ ጊዜ ስለሆነ ክርስቶስ መከራ መቀበል ከጀመረባት ጊዜ ጀምሮ ስንቆጥር የመጨረሻዋና 18ኛው ሰዓት ላይ መራራ ሐሞትን መጠጣቱን ለማስታወስ 18 ሰዓት እንጾማለን ማለት ነው። ክርስቶስን ወአስተይዎ ብሂአ ዘምስለ ሐሞት ከመራራ ሐሞት ጋር ሆምጣጤን አጠጡት ብሎ ቅዱስ ወንጌል እንደሚነግረን መራራ ሐሞትን በመጨረሻው ሰዓት ጠጥቷል።
እንግዲህ ክርስቶስ የተያዘ 18 ሐሙስ ከ3 ሰዓት ጀምሮ ነው እስከ ዓርብ 9 ሰዓት ከሌሊቱ 9 ሰዓት አለ ከ3 እስከ 12 9 ከመዓልቱ ከቀኑ ደግሞ ከ1 እስከ 9 9 9 እና 18 ስለሚሆን ማለት ነው። ለ18 ሰዓት እንድንጾም ታዝዘናል። አራተኛው ምክንያት በዚህ ሰዓት በ18ኛው ሰዓት ማለት ነው የመረረ ስጋችንን ይዘን ወደ ቅዱስ ስጋ ወደ ክቡር ደሙ ስንቀርብ ላፋችን ምረት ስለሚሰማው ማለት ነው። የመረረ ስጋችንን ይዘን ወደ ቅዱስ ስጋ ወደ ክቡር ደሙ ስንቀርብ ለነፍሳችን ጥፍጥናን እንደምናገኝ ስለምናምን ይህ ስርዓት ተሰርቶልናል። ለ18 ሰዓት እንድንጾም ታዝዘናል ማለት ነው። እንግዲህ በእነዚህና እነዚህን በመሳሰሉ ምክንያቶች ከቁርባን በፊት እንድንጾም ስርዓት ተሰርቶልናል። በኦሪቱም ቂጣውን በመራራ ቅጠል ይብሉት ተብሎ ስርዓት እንደተሰራላቸው እናስታውሳለን። ኦሪት ዘጸአት ምዕራፍ 12 ቁጥር 7 ላይ የታዘዘው የፋሲካው በግ የክርስቶስ ምሳሌ ስለነበረ እኛም አማናዊውን በግ ክርስቶስን ስንቀበለው ለአፋችን ምረት እስኪሰማን ድረስ መጾም እንደሚገባን የሚያሳይ ምሳሌ ነው ማለት ነው። በብሉይ ኪዳን ቂጣውን በመራራ ቅጠል ይብሉት ተብሎ ኦሪት ዘጸአት ምዕራፍ 12 ቁጥር 8 ላይ ኦሪት ዘጸአት ምዕራፍ 12 ቁጥር 8 ላይ የታዘዘው ለሐዲስ ኪዳኑ መስዋዕት ለሐዲስ ኪዳኑ ቁርባን የሐዲስ ኪዳኑን ቁርባን ከመቀበላችን በፊት ለአፋችን ምረት እስኪሰማው ድረስ 18 ሰዓት መጾም እንዳለብን የሚያሳይ ምሳሌ ነበር ማለት ነው። በመራራ ቅጠል ይብሉት የሚለው ለአፋችን ምረት እስኪሰማን መጾም እንዳለብን የሚያሳይ ምሳሌያዊ ትንቢታዊ ቃል ነበረ። ኃጢአት ባስመረረን ዘመን ተገልጦ ጽድቅን ያጠገበን ክርስቶስ ስለሆነ አማናዊ የክርስቶስ ስጋ አማናዊ የክርስቶስ ደም የሆነውን ቅዱስ ቁርባኑን ቤተክርስቲያናችን በሰራችው ስርዓት በወሰነችው ሕግ መሰረት እያለፍን ያለምንም ምክንያት በምንም ምክንያት ከቅዱስ ቁርባኑ ሳንርቅ ቅዱስ ቁርባኑን እየተቀበልን የዘላለም ሕይወትን መውረስ እንዳለብን የቤተክርስቲያኒቱ መልእክት ነው። ምክንያት በራሱ የሚያድን ስላልሆነ በምክንያት መዳን ስለማይቻል ልዩ ልዩ ምክንያቶችን በመጥቀስ ከቅዱስ ቁርባኑ መራቅ አይገባም። በንስሐ ሕይወት ያለፍን ሁላችንም ቅዱስ ቁርባኑን በመቀበል ዘላለማዊ ሕይወታችንን እንድናገኝ የእግዚአብሔር መልካም ፈቃዱ ይሁንልን እያልሁ ምስጢረ ቁርባንን በዚህ ጨርሳለሁ። ስለነበረን ጊዜ አምላካችን ቅዱስና ክቡር ስሙ በፍጥረታት ሁሉ አንደበት የከበረ የተመሰገነ ይሁን። ቅዱስ ቁርባኑን እንድንቀበል ተቀብለንም የዘላለም ሕይወትን እንድንወርስ የፈቀደልን የአባቶቻችን አምላክ ክብርና ምስጋና ይድረሰው። እንግዲህ ባለን ጊዜ እንኳን አልቋል። ጥያቄ ካላችሁ በቀጣይም ልታነሱት ትችላላችሁ። ስለነበረን ጊዜ በድጋሜ አምላካችን ስሙ ከበረ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።